ምዕራፍ 3 የስዕለት ልጅ። በዛብህ ከተወለደ ጀምሮ 5 ዓመት እስኪሞላው ድረስ ሙሉ ጤና አልነበረውም። በተወለደ በ3 ወሩ መጨረሻ አንከሊስ የሚባለው የልጆች በሽታ አመመው። በ6ኛው ወሩ ቋቋት የሚባለው የልጆች የሳል በሽታ አመመው። በዓመቱ መጨረሻ ላይ ኩፍኝ ወጣበትና ሞተ ከተባለ በኋላ ተረፈ። አቅሙ ገና በሽታን ለመቃወም ሳይበቃ ከመወለዱ እኚህ በሽታዎች ስለተፈራረቁበት በጣም ደካማና ጤናውን ለማሰናከል ትንሽ ነገር የሚበቃው አካሉም መንማና ሆነ። በዛብህ ተብሎ የተሰየመበት በሽታ ስለበዛበት ነው። በዛብህ በሽታ ያለመጠን ይጠነክርበት ነበር። በታመመ ቁጥር ወላጆቹ ሞተ ብለው ተስፋ ከቆረጡ በኋላ ነበር የሚተርፈው። መጀመሪያ አንከሊስ ታሞ ሳለ ትኩሳቱ እንደ እሳት እየለገጠ ትንፋሹ ቦርጭ ቁርጥ ቁርጥ እያለ ጥቃቅን እግሮቹና እጆቹ እየተወራጩ ዓይኖቹ ከእናቱ ወደ አባቱ ከአባቱ ወደ ጣራው ወደ ጎታው ወደ ማጀቱ ሲንከራተቱ ከሞት መሸሸጊያ የሚፈልጉ ይመስሉ ነበር። ምነው እናቴ ኪዳነ ምሕረት አሉ እመት ውድነሽ። የእናት አንጀታቸው ከሕፃኑ ጋር አብሮ እየተሰቃየ ከሕፃኑ ጋር አብሮ ከሞት እየታገለ ከሕፃኑ ጋር አብሮ ጣር እያንገላታው ለምን ሰተሽኝ? ለምን ትወስጂብኛለሽ? ምን አጠፋው? አሳይተሽ የምትነሽኝ ሲሉ እንባቸውን እያጎረፉ እባክሽ ምሕረትሽን ላኪ እናቴ ወለላዋ ያዳንሽው እንደሆነ ዕድሜውን ሙሉ ላንቺ አገልጋይ ይሆናል። ቤተ ክርስቲያንሽን አጥኖ ሳጣትሽን ቆሞ ያገለግልሻል። ያንቺ ባሪያ ያንቺ አገልጋይ እንዲሆን በተማሪ ቤት አሳድገዋለሁ። ስዕለት ይሁንብኝ። አቶ ቦጋለ ግን ደስታቸውን የሰሩበት መሰረት ስለተናወጸባቸው ግር ብለዋቸው ግራ ገብቷቸው የመጋቢያቸውን ጫፍ ዘለግ አድርገው ይዘው እንደ ጭራ እያወዛወዙ ዝንቦችን ከሕፃኑ ፊት ከመከልከል በቀር ምንም አይናገሩም ነበር። እመት ውድነሽ አባቸውን በደረታቸው እያዘነቡ ኪዳነ ምሕረትን ሲያማጥኑ ሐሳባቸውን እንደ መጠቅለል አደረጉና እውነት ነው አሉ። ሰጥቶ መውሰድ አሳይቶ መንሳት ልክ አይደለም። እውነት ነዋ። ብቻ ካለችው ሁሉ የማልስማማበት የማልቀበለው አንድ ነገር ነው። ልጄን ደጋፊን ጉልበቴ ሲደክም ዓይኔ ሲጨልም የሚጦረኝን የሚረዳኝን በስዕለት ለታቦት መስጠት የማይሆን የማይታሰብ ነገር ነው። ይዳን ብቻ ቀድሞ ይዳን። እሷም ስለ ጨነቃት ነው እያሉ በውስጣቸው ሲተቹ የበዛብህ እጅና እግሮች ከመወራጨቱ ትንሽ በትንሽ ጸጥ እያሉ ትንፋሹ ዘለግ እያለ ዓይኖቹም ቀኝና ግራ እባከኑን ትተው ስልምልም ክፍትሉ አዩና እመት ውድነሽ ከእግር እስከ ራሳቸው በቀዝቃዛ ላብ ተነከሩ። አሁንም እንደገና እጅና እግሮቹ ትንሽ እንደ መንቀሳቀስ አሉና ጸጥ አሉ። ዓይኖቹም ክፍት ክድን ስልምልም አሉና ገርበብ ብለው ዝም አሉ። አያ ቦጋለ መጨረሻው ነው፣ መደምደሚያው ነው፣ መሞቱ ነው አሉ እመት ውድነሽ ፊታቸው ከመቅዘብት ልውጥውጥ ብሎ። አቶ ቦጋለ ጆሮአቸውን ወደ በሽተኛው አፍንጫ ጠጋ አድርገው ትንሽ እንደቆዩ ዘርዘር ያሉ ጥርሶቻቸውን ብልጭ አድርገው ቀና አሉና ቀስ ብለው እንቅልፍ ነው ይተነፍሳል አሉ። የዚያን ጊዜ እመት ውድነሽ ቆሞ የነበረ ልባቸው መስራት ጀመረ። ቆሞ የነበረ ደማቸው መዘዋወር ጀመረ። ተዘግቶ የነበረው ሳምባቸው ተከፈተና ጥልቅ የሆነ ትንፋሽ ተነፈሱ። አቶ ቦጋለ ተመስገን ቅዱስ ገብርኤል አሉና ቀስ ብለው ተነስተው ወደ ውጭ ወጡ። እመት ውድነሽ ግን እኛው ገርበብ ያሉ ዓይኖች እየተመለከቱ እዚያው ቁጭ ብለው ይጠባበቁ ጀመር። በሽተኛው 2 ሰዓት ያክል ከባድ እንቅልፍ ከተኛ በኋላ ሲነቃ ባዶ አፉን እስከ መጨረሻ ዳርቻው ከፍቶ ከጥቂት ጊዜ በፊት የተደረገው ለቀልድ እንደተደረገ ሁሉ ይስቅ ጀመር። ተመስገኝ እናቴ ወለላዋ ተመስገኝ፣ ምን ዋጋ ይሰጥሻል? ምን ይመለስልሻል? ከምስጋና በቀር ምን ይደረግልሻል? እንዲያው ተመስገን ተመስገን አሉ
እመትውድነሽ አይኖቻቸውን ወደ ጣራው አንስተው። እንዲሁም በዛብህ በየጊዜው ሲታመም ከበሽታው መበርታት የተነሳ ወላጆቹ ተስፋ እንደቆረጡ፣ በተለይ እናቱ አንድ ጊዜ ለማርያም፣ አንድ ጊዜ ለጊዮርጊስ፣ አንድ ጊዜ ለዮሐንስ፣ አንድ ጊዜ ለሚካኤል፣ አንድ ጊዜ ለገብርኤል እየተሳሉ በታቦቶቹ አደራ አውጪነትም ይሁን ወይም የተሰራበት ክር በመበርታቱ ሞትን ድል አድርገው ለማደግ በቃ። አቶ ቦጋለ ምራንና ቀንበር፣ እርፍና ሞፈር፣ መሬትና ዘር የሚስማሙበት ዘዴ አስተምረው ልጃቸውን በቦታቸው ለመተካት ነበር ሐሳባቸው። እመትውድነሽ ግን ልጃቸው ያደገ ለታቦቶቹ በመሳላቸው መሆኑን ስላመኑ በየጊዜው በሰጡት ቃል ኪዳን መሰረት አገልግሎቱን በሙሉ ለተሳሉላቸው ታቦቶች እንዲሰጥ ነበር። ስለዚህ በዛብህ 5 ዓመቱን ጨርሶ 6ኛውን ሲይዝ እመትውድነሽ ወደ ተማሪ ቤት እንዲገባ፣ እያቦጋለ ግን ለጥጃ ወይም ለፍየል እረኝነት እንዲቀጠር በማለት በመካከላቸው ጥል ተነሳ። እረ ለመሆኑ ያንቺን ሐሳብ የምቀበል ብሆን አሉ አቶ ቦጋለ፣ አንቺ በትንሹ የ7 ታቦት ቤተ ክርስቲያን አጥኖ ሰዓታት ቆሞ እንዲያገለግል ያሰለሻል። ስለዚህ መቼም ለበዛብህ ሲሉ ታቦቶቹ ሁሉ ቤተ ክርስቲያናቸውን በአንድ ላይ አይሰሩምና በዛብህ በ19 ሌሊት የገብርኤልን ሰዓታት ለመቆምና ቤተ ክርስቲያን ለማጠን በአከል ገብርኤል እንዲሁም በ21 ዛባ ጽዮን፣ በ23 ጣሜ ጊዮርጊስ፣ በ24 ተክለ ሃይማኖት እንዲሁም የተሳሻቸውን ታቦቶች ቤተ ክርስቲያን እየፈለገ ሲዞር ሊኖር ነው። ያለዚያ አንዱን ታቦት አገልግሎ የሌላውን የጎደለበት እንደሆነ ይህ ባንቺና በእኔ መካከል የተነሳው ጥል በታቦቶቹ መካከል ይነሳል ብዬ እፈራለሁ። የደንቆሮ ድንቁርና ብልህ ለመሆን ሲሞክር ይገለጻል ይላሉ ቄስ ታምሩ አሉ እመትውድነሽ እየሳቁ። ድንቁርናዬን ሳትነግሪኝ አውቀዋለሁ፣ ብቻ ለጠየቀውሽ መልስ ስጪኝ። ለ7 ቀርቶ ለ100 ታቦቶች ብሳል በዛብህ እየዞረ 100 ቤተ ክርስቲያኖችን ማጠንና ሰዓታት መቆም አያስፈልገውም? በዚሁ ከሀገሩ ሳይወጣ ሁሉንም ሊያገለግል ይችላል። ከማንኩሳ ሳይወጣ እንዴት አድርጎ? የተሳልኋቸው ታቦቶች በሚውሉበት ቀን በየስማቸው እዚሁ ማንኩሳ ታቦቱ ቢቆምና ቢያጠን በቂ ነው። እስቲ ቆይ፣ ማንኩሳ ታቦቱ ሚካኤል አይደለም? አሁን ሚካኤል። ታዲያ የሚካኤል ታቦት ሲታጠንና በሚካኤል ቤተ ክርስቲያን ሰዓታት ሲቆም ለሌሎቹ ቤት በኩል አልፎ ይደርሳቸዋል ነው የምልህ። አንተ አይገባህምና ዝም በል። ሁል ጊዜ የሚደረገው እንዲህ አይደለም አሉ እመትውድነሽ እንደ መቆጣት ብለው። ይኸው እንግዲህ ማስረዳት ያቅተሽ ዋና መከላከያሽ መቆጣት ነው። እስቲ ሳትቆጪ ረጋ ብለን እንነጋገርማ። ተወልደ እስክታረጅ ሲደረግና ስታየው የኖረውን አሁን አዲስ ነገር አድርገህ ስታመጣው ምን ላድርግ? ከሁሉም የሚያናደደኝ እኮ ልብህ እያወቀ አንተ የፈለግከው ስላልሆነ ብቻ መከራከር ነው። የምናገረውን የምናገር አምኜበት እንደሆነ ወይም ለክርክር ብቻ እንደሆነ የምናውቀው እግዚአብሔርና እኔ ነን፣ አንቺ አይደለሽም። ስለዚህ እሱን እንተወውና ተወልጄ እስካረጅ ሳየው የኖርሁት ምንድን ነው? እዚሁ በሚካኤል ቤተ ክርስቲያን ለማርያም፣ ለጊዮርጊስ፣ ለባለ እግዚአብሔር፣ ለሌሎችም እንዲሁ ሲቀደስ ሲታጠን ሰዓታት ሲቆም አይታ አታውቅም? እሱስ አዎ፣ ብቻ ልክ አይደለም። እሰይ የኔ ሊቅ በላ እንግዲህ ሊቆቹ ያወጡትን እግዜር ያወጣውን ደንብ አንተ ለውጠው። ማንም ያውጣው፣ ብቻ በእኔ አስተያየት በሚካኤል ቤተ ክርስቲያን ለጊዮርጊስ ሰዓታት መቆም ወይም መቀደስ በገብረ ማርያም ሰርግ ወልደ ማርያምን እንደማወደስ ነው አሉ አቶ ቦጋለ ትንሽ እንደመሳቅ ብለው። እኮ አንተ ሊቁ እስከ ዛሬ የኖረውን ደንብ ነገ ተነስተ ለውጫለሁ ብለህ አዋጅ አስነግርና ሲለወጥ ሁሉም ይቀየራል። እስከዚያ ድረስ ግን እኔ ያልሁት ይሆናል። በሚካኤል ቤተ ክርስቲያን ለጊዮርጊስም ይሁን ለማርያም ወይም ለሌላ ቢቀደስ ሰዓታት ቢቆም እኮ አገልጋዮቹ
አንቺ እንደምትይው ደንግላይ መሆን የለባቸውም። ይኸው አሁን ደግሞ ሌላ ነገር አመጣ። እኔን ማስረዳት አቃተሽ ትላለህ። ላስረዳ ያስከውን ትተህ ወደ ሌላ ትሄዳለህ። ምን አባቴን ላድርግ? ጨንቆኝ እኮ ነው አሉ አቶ ቦጋለ ያዘንና የጭንቀት ምልክት በፊታቸው ላይ ጎልቶ እየታየ። ለምን ይጨንቃል? አሉ ሚስታቸው። እግዜር እልህ አይበለኝና ይህ ልጅ ብዙ አደጋ ብዙ መከራ እንዳይገጥመው እፈራለሁ። እንዴት ያለ መከራ? ለታቦቱ አገልጋይ ስለሆነ ነው መከራ የሚገጥመው? አይደለም፣ ለታቦቱ ስላገለገለ አይደለም። ታቦት ድንግላይ ብቻ አይደለም የሚያገለግል፣ ሚስት ያገባ ቤት ንብረት ያበጀም ቄስ ደብተራ ሆኖ ያገለግላል። አንቺ ግን የምትይው ድንግል ሆኖ ይቅር ነው። እኔም በጣም የፈራሁት ይህን ነው። አየሽ፣ ካደገ በኋላ እንደሌላ ሁሉ ሚስት አግብቶ ቤት ንብረት አበጅቶ ልጅ ወልዶ መኖር የፈለገ እንደሆነና ድንግልናውን ያፈረሰ እንደሆነ ይቀሰፍብናል። ታቦቶቹ ቢምሩት እንኳ ድንግልናውን ያፈረሰ እየተባለ የሰው መሳቂያና መሳለቂያ ይሆናል። የሀገራችን ሰው ምላስ እንዴት እንደሆነ ታውቂያለሽ። እንኳን ድንግልና ቅስና ያፈረሰ በሀገራችን ከሌባ የበለጠ ብርቱ ነውረኛ ነው። ቄስ ፍሬው ሚስታቸውን ስለፈቱ ብቻ ለምስክርነቱ አይበቁም፣ ለአስታራቂነት ሽምግልና አይመረጡም እየተባለ ውሻ ውሻ እየተባሉ ነው። ሀገራቸውን ለመልቀቅና በሰው ሀገር ሄደው ውድቀት ለመቅረት የበቁት። እንዲህ ያለ ነገር እንዳይደርስብን ነው የምፈራው። በድንግልና ታቦት እያገለገለ በሚኖረው ሁሉ እንዲህ አሁን አንተ እንዳልከው ያለ ችግር ይደርስበታል ወይስ የኛ ልጅ ስለሆነ ብቻ በእሱ ላይ ይደርሳል ነው የምትል? አሁን በቄስ ፍሬው የደረሰውን ያነሳው ቄስ ፍሬው ድንግላይ አልነበሩም? በቄስ ፍሬው የደረሰውን ማንሳቴ ድንግላይ ነበሩ ብዬ አይደለም። ሲያድግ ድንግላይቱን ለማፍረስ የፈለገ እንደሆነ የሚደርስበትን አደጋ ለማስረዳት ነው። ድንግላይቱን ያፈረሰ እንደሆነ ብሎ ነገር አለ? ባካችሁ ለምን ያፈርሳል? አያፈርስም አሉ እመት ውድነሽ እንደገና ተቆጥተው። ሚስት ማግባት ቤት ንብረት ማበጀት ፈልጎ ለምን እኔ ሚስት አገባው? ለምን ሰው ሁሉ ሚስት ያገባል? ስለሚፈልግ አይደለም? እሱም እንደሌላ ሁሉ ይፈልግ ይሆናል። እግዚአብሔር እንደሌላው ሰው ሁሉ አድርጎ አይደል የፈጠረው? አይፈልግም አሉ እመት ውድነሽ እንደተቆጡ። ግድ የለሽም አትቆጪ ውዴ። እነኚህ ሁለት ደካሞች በሬዎቻችን ሸጠን ለተሳልናቸው ታቦቶች እንስጥና ስለቱ ይፈታ። ባይሆን እኔ እንዳልሁት እረኛና አራሽ መሆኑ ቀርቶ ተማሪ ቤት ይግባና በኋላ ቢፈልግ ባለ ሕግ ቄስ ያለዚያ ደብተራ ይሁን፣ በኋላ ራሱ የመረጠውን ይሁን አሉ አቶ ቦጋለ። ይህማ የእውነቱ ታዬ ተረት ነው አሉ እመት ውድነሽ ቁጣቸውን ትተው ትንሽ እንደ መሳቅ አሉና ባላቸውም የእውነቱ ታዬን ታሪክ ስለሚያውቅ ምንም ቢያዝኑ ትንሽ ፈገግ አሉ። እውነቱ ታዬ በሬው ጠፍቶበት ከሚካኤል ቤተ ክርስቲያን ገብቶ እንዲያስገኝለት ተስሎ ሲወጣ በሬውን ከቤተ ክርስቲያኑ ቅጽር ውጭ ሳር ሲግጥ ስላገኘው መሳሉ ቆረቆረውና እንደገና ወደ ቤተ ክርስቲያኑ ተመልሶ ገብቶ ሚካኤል በሬን አግኝቼዋለሁና በከንቱ እንዳትደክም ብሎ ወደ በሬው ቢመለስ ጅቦች ከበው ሲቀራመቱት አገኘ። ከዚያ እያለቀሰ ሚካኤል ደግሞ ዕጣህን እንደሆነ እሰጥሃለሁ በሬን ብቻ ሲል ሚካኤልም እውነቱ ታዬ በከንቱ አትድክም፣ እኔ እንዳንተ የሰጠሁትን መልሼ መውሰድ አላውቅም፣ አሁን በሬህን ለጅቦች ሰጥቼዋለሁ አለ ይባላል። የእውነቱ ታዬ ታሪክ መጨረሻው ምን እንደሆነ ታውቃለህ? እሱን እንድገም ነው የምትለኝ አሉ እመት ውድነሽ። አይደለም፣ የስዕለቱን ለውጥ እንስጥ ነው የምል። ልጄ ሞተ እንደሆነስ አሉ እመት ውድነሽ ወደ ባላቸው ዘወር ብለው። ባላቸው የተናገሩትን ልባቸውን ስለመታውና ትንሽ አመንትተው ስለነበረ ይህ ማመንታት ታቦቶችን አስቆጥቶ በልጃቸው ላይ የማያውቁት ክፉ ነገር እንዳይደርስ ፈርተው ዓይኖቻቸውን እንባ ሞልተው ነበር። አቶ ቦጋለ አንገታቸውን ደፍተው ዝም አሉ። በሚስታቸው ሐሳብ ተስማምተው ሳይሆን የራሳቸውን ስሜት ለሚስታቸው ማስረዳት ስላልቻሉ አንገታቸውን ደፍተው አዝነው ዝም አሉ።
የለም አሉ እመት ውድነሽ። እሳቸውም አንገታቸውን ደፍተው ትንሽ ሲያስቡ ቆይተው የለም ለታቦቶቹ ቃል ገብተናል፣ ለእሱ የሚበጀውን እነሱ ያስቡለት፣ በቀናው መንገድ እነሱ ይምሩት። ይሁን ብቻ የወላድ መካኖች ሆነን እንዳንቀር እንጂ ይሁን። የኔን ስሜት ላስረዳሽ ሞከርኩ። ብቻ ከኔ አንደበት መጎልደፍ ይሁን ከአንቺ የመረዳት ጉድለት አልተግባባንም። እንግዲህ አንቺ እንዳልሹት ይሁን። እግዚአብሔርን የምለምነው የኔን ስሜት ከንቱ ያንቺን እምነት እውነት እንዲያደርገው ነው ብለው ወጡ አቶ ቦጋለ።